ነገ የት ናችሁ? ተጠባቂው ቀን እየደረሰ ይገኛል። ነገ ማታ 3 ሰዓት ላይ እጅግ በጉጉት የምንጠብቀው ውይይት ይደረጋል። ስለሱ ውይይት ከመናገሬ በፊት ማለት ነው ስለ ኡስታዝ አቡ ሀይደር አንድ ነገር ልንገራችሁ። ኡስታዝ አቡ ሀይደር በዚህ ሰዓት በሶሻል ሚዲያ የንጽጽር ውይይቶችን እያከናወኑ አይደለም። ነገር ግን ይሄ ወንድማችን ከኡስታዝ አቡ ሀይደር ጋር መወያየት እፈልጋለሁ ብሏል በትላንትናው ዕለት ማለት ነው። ነገር ግን ኡስታዝ አቡ ሀይደር በዚህ ሰዓት በሶሻል ሚዲያ እየተንቀሳቀሱ አይደለም፣ ንጽጽርም እየሰሩ አይደለም። ነገር ግን ሌላ ወንድሞች ይህንን ጥሪ ተቀብለዋል። ከዚህ በፊትም ቢሆን ካንተ ጋር መወያየት እንፈልጋለን ብለውት እሱ ምንም አይነት ምላሽ አልሰጣቸውም ነበር። ፍላጎትም እንደሌለውም ተናግሮ ነበረ ባንድ ላይቭ ላይ ከኢምራን ጋር ተገናኝተው። ነገር ግን ሳላህ የተባለ ወንድማችን ከኔ ጋር መወያየት ትችላለህ፣ እዛ ድረስ ምን አስኬደ፣ እነሱ ንጽጽር እየሰሩ አይደሉም ብለዋል። ከሱ ጋርም ቢሆን መወያየት አልፈልግም ካለ እነ ኡስታዝ ወሂድ እነ ኡስታዝ ብዙ ኡስታዞች አሉ እዚህ ሶሻል ሚዲያ ላይ በንጽጽር መንገድ ላይ ያሉ ማለት ነው። እነ አብዱል ከሪምም እነ ኢብራሂምም አሉ። ከነሱ ጋርም ቢሆን መወያየት ይችላል። ሙስሊሞች በደንብ ሼር አድርጉለት። ወደ ቀጣዩ ቪዲዮ በነገው ዕለት ሮብ ማታ 3 ሰዓት ላይ እጅግ ተጠባቂ ውይይት ይደረጋል። ወንድማችን ኢምራን ከአንድም 2 ጊዜ ጥሪ አቅርበዋል፣ የውይይት ጥሪ። ነገር ግን እስካሁን ምላሽ አላገኘም። ለመጨረሻ ጊዜ በትላንትናው ዕለት የውይይት ጥሪውን አቅርበዋል። 1 ሚሊዮን ፎሎወር ያስፈልገዋል ከኔ ጋር ማንኛውም ሰው ለመወያየት ብሎ ነበረ ወገናችን። ነገር ግን እሱ ኢምራን እስካሁን ድረስ 1 ሚሊዮን አልገባም። ሌላ ሰርፕራይዝም በዛሬው ዕለት ሰምተን ነበረ። ወንድማችን ኢምራን 1 ሚሊዮን የሚገባ ከሆነ አይፎን ሽልማትና የ100 ሺህ ብር ሌላ ሽልማት ሰርፕራይዝ እንደሚሰጠው በሁለት ቀን ውስጥ 1 ሚሊዮን የሚገባ ከሆነ ተብሏል። ዛሬም ታግ አድርግላችኋለሁ፣ እንግዲህ ከታች ሜንሽን አድርግላችኋለሁ። ፎሎ አድርጉት ሙስሊሞች። የነገው ቀን ሁላችሁም እንዳትቀሩ፣ ሁላችንም ተሰባስበን ኢንሻአላህ በሼር በኮፒ ሊንክ ከጎናቸው እንሆናለን። ሙስሊሞች ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኢምራንን ከዚህ ወደ 1 ሚሊዮን ማስገባት ከቻለን ለኢምራን አይፎን 70 ፕሮ ማክስ እና የ100 ሺህ ብር ሽልማት ቃል ተገብቶለታል። ይህ የሚሆነው ደግሞ በ2 ቀን ውስጥ ብቻ ነው። እስቲ ሁላችንም ሙስሊሞች እንረባረብ፣ ሁላችንም ፎሎ እናድርገው። ፎሎ ያላደረግነው ፎሎ ያላደረጉ ሙስሊሞች ጋር እንዲደርስ ደግሞ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት አድርጉ። የሰው ደስታ የሚያስደስታችሁ ከሆነ ይህን ቪዲዮ በደንብ ሼር አድርጉ። ለኢምራን ያላችሁ ፍቅር ደግሞ ኮመንት ላይ ግለጹ። የውይይት ጥሪ ለዚህ ዲያቆን። እንደምታስታውሱት ይህ ዲያቆን ከአንዴም 2 ውይይት ተገናኝተን ሁለቱንም እኔ ፊት ማዋት አልቻለም ነበር። ስለዚህ የመጨረሻ አንድ ድል እንሰጠዋለን። የመጨረሻ ድል ማለት ነው። ወገናችን ክርስቲያኖችም እየታዘቡ ስለሆነ ደፈር በልና እኔ ፊት መጥተህ ፊት ለፊት በኮሆስት እንድትወያየኝ የውይይት ጥሪ አቀርብልሃለሁ። ያው 1 ሚሊዮን ፎሎወር ተብሎ ነበር። 1 ሚሊዮን ሊገባ ነው ኢንሻአላህ። በዚህ 3 ቀን እንገባለን። ሁላችሁም በርቱ። ስለዚህ የፊታችን ሮብ 3 ሰዓት ላይ ኦፊሻሊ የውይይት ጥሪ አቅርቤያለሁ ለአንዴና ለመጨረሻ ጊዜ። ስለዚህ ሁላችሁም ሼር አድርጉ። ሮብ ማታ 3 ሰዓት ላይ እውነቱ ከውሸቱ ይለያል። የዚህ ጉዳይ ፋይሉ ይዘጋል ማለት ነው። ወሰላሙ አለይኩም። ሰላም አለይኩም ወራህመቱላህ። ሲያዳምጠን እንመለስ። ይሄ ነገር አስደሳች ዜና። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰልችተዋል። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉም እና እንግዲህ አንተ መጀመሪያ አንተ ውይይት ያለብህ ሰው ነው። መጀመሪያ ተረጋጋ። እንዴ ምንም ሽፋን ምናምን እንዳትፈልግ። አሁን ፕሮቴስታንቶች መጀመሪያ አደብ አድርጎ አንዴ እሱን እንዳትሸፍኑት ልኳችሁ ካልሆነ በስተቀር ማለት ነው። ተላላኪ እንደሆናችሁ ታስታውቃላችሁ ኖርማሊ። እዚህ አሁን ተረጋጉ። ፕሮቴስታንቶች ረጋ ብሎ አሁን አንተ ነገ ማታ 3 ሰዓት ላይ ውይይት ያለብህ ሰው ነገ ነው። እናንተ ደግሞ በገዛ እጃችሁ ነው ያጣችሁት ዲቤታችሁ ማለት ነው። እንዳውም እድሉን ስለሰጠናችሁ ራሱ አመስግኑን እኛ ስለሆንን ማለት ነው። ምክንያቱም ምንም አይነት ኦዲየንስ የላችሁ። እኛ 10 ሺህ ሰው የሚያዳምጠን ሰው ነው በዚህ ሰዓት። 50 ሰው የሚያዳምጠው ሰው ጋር ሄደን ተወያይተን የምናተርፈው ነገር የለም። መጀመሪያ ራሳችሁን ቢውል አፕ አድርጉ። አረዛ ደግሞ 3 መስፈርት አስቀምጠንላችሁ ነበር። የመጀመሪያው ቴዲ አዋሳ ቤት፣ ካልሆነ ዮኒ ማኛ ቤት፣ ካልሆነ ዮዳ ቤት፣ ከ3ቱ አንዱ ቤት ምረጡ። ዛሬውኑ ለመወያየት ዝግጁ ነን። አይ የምትሉ ከሆነ ደግሞ ከኢምራን ውይይት በኋላ በዚሁ ቶን በዚሁ ባለበት ሁኔታ የምትመጡ ከሆነ የዛን ጊዜ እንቀበላችኋለን። ተግባባ። ኦርቶዶክሱም ፕሮቴስታንቱም ስለሰማ ጉዳዩን ኦልሬዲ ማለት ነው። አሁን ምንድነው የምናደርገው? እና አንተ እንዳትቀር ነገ እንዳትቀር፣ እናንተ ደግሞ ከ3ቱ አንዱ ቤት ይሄንን መርጣችሁ መምጣት ይገባችኋል። ግዴታችሁ ነው። ውይይቱ አልቀረም፣ እንዳትሸሹ። ሰላም አለይኩም ወራህመቱላህ
ኡስታዝ አቡ ሀይደር ምናልባት የመወያየት ፈቃዱ ወይም ፍላጎቱ ግን የሚኖራቸው ከሆነ ይህንን ዲቤት የማድረግ ፈቃዱ የሚኖራቸው ከሆነ ግን እኔ ከኡስታዝ አቡ ሀይደር ጋር ለመወያየት ፈቃደኛ እንደሆንኩ ግን ልገልጽ እወዳለሁ። ሰላሙ አለይኩም ወራህመቱላህ። እንዴት ናችሁ ጀማዓው? እኔ ያለው አልሐምዱሊላህ። እንግዲህ የሰማችሁት ወገናችን ኡስታዝ አቡ ሀይደርን ለዲቤት ጠርቶታል። ናና ከኔ ጋር እንወያይ ያለው ነው እና ሁላችሁም እንደምታውቁት ኡስታዝ አቡ ሀይደር አሁን ላይ አክቲቭ አይደሉም፣ በሚዲያ ላይም የሉም። ኦኬ ዲቤት ሊያረጉም ደግሞ አይደለም እና አክቲቭ ያልሆነውን በዲቤት ላይ አሁን ላይ ያለውን ሰው ናና እንወያይ ብሎ መጥራቱ እጅግ በጣም የሚያስቅ ነገር ነው። እኛ ይኸው ከአንዴም 3 ጊዜ እኔ ራሴ ዲቤት ጠርቻለሁ አንተን፣ ነገር ግን አልተቀበልክም። ስለዚህ አክቲቭ ያልሆነውን ሰው ከምትጠራ እኔ ለአንተ አንድ እንግዲህ እንትን ላቅርብልህ። እሱ ምንድነው አንተ በምትፈልገው ርዕስ ብቻ እኔ ርዕሱን ሳልመርጥ አንተ የምትፈልገው እስላማዊ የሆነ ርዕስ ማለት ነው፣ ስለ ቁርአን ሊሆን ይችላል፣ ስለ አላህ ሊሆን ይችላል፣ ስለ ነብዩ መሐመድ ሊሆን ይችላል፣ የምትፈልገውን ርዕስ እስልምና ላይ ብቻ ዲቤት እንድናደርግ ጥሪ አቀርብልሃለሁ። ነገር ግን ይሄንን ማቀርብልህ ሁለተኛ ዲቤት ስናረግ ነው። ሁለተኛ ዲቤት እሱ ምንድነው በመጽሐፍ ቅዱስ ተአማንነት ዙሪያ ዲቤት እናረጋለን። ይሄ ማለት የመጀመሪያው አንተ በምትፈልግ ደስ ባለ ርዕስ ዲቤት ገባልሃለሁ። ከዛ በኋላ አንተም ደግሞ ሁለተኛውን ዲቤት የምናረገው ስለ ክርስትና፣ እሱም ደግሞ ስለ መጽሐፍ ቅዱስ ተአማኒነት ስለ ፕሪዘርቬሽኑ ዲቤት ስትቀበል ነው። እና ይህንን ኦፈር እንግዲህ እንደማታባክነው ተስፋ አረጋለሁ። የምትስማማ ከሆነ አሁን በውስጥ ለኔ ማሳወቅ ትችላለህ። ያለው ነገር በውስጥ ጨርሰን ለህዝቡ የምናሳወቅ ይሆናል። እንግዲህ ሼር አድርጉለት ሁላችሁ። ሰላም አለይኩም ወራህመቱላህ።